ሰላም ሰላም ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ስለ ጽኑ እምነት እንድናወራ ፈልጌያለሁ። እንደነገርኳችሁ ከባለፈው 3 ዓመት ወዲህ በጥናት ሂደት ላይ የተረዳሁት ዋናውና አንደኛው ነገር እምነት ከሁሉም ነገሮቻችን ጋር በጣም እንደሚያያዝ እና እምነታችን የሁሉም ነገር መሰረት እንደሆነ መጀመሪያ በፈጠረን አካል ላይ በፈጠረን ኃይል ላይ ያለን እምነት በጣም ወሳኝ ነው። ሁለተኛ እራሳችን ላይ ያለን እምነት በጣም ወሳኝ ነው። ስለዚህ ይህንን በደንብ እንድናወራበት እፈልጋለሁ ማለት ነው። ወደ መጀመሪያው ነጥብ ስመጣ እግዚአብሔር ላይ የፈጠረን አካል ላይ ያለን እምነት በጣም እጠራጠራለሁ። ምክንያቱም ፈጣሪያችን ሲፈጥረን በዚህ ምድር ላይ ሌሎች ፍጥረቶች ሁሉ ነገሮችን ሁሉ ለኛ ህይወት ለኛ የሚያስፈልጉንን ነገሮች ሁሉ ከፈጠረ በኋላ ነው የፈጠረን እና አባታችን ነው። አሁን ላይ ግን ሂር ኤንድ ዜር እዚህም እዛም የምንሰማቸው ድምፆች በጣም የመጨነቅ፣ በጣም የመከፋት፣ በጣም የማዘን፣ በጣም የተስፋ መቁረጥ፣ ማንም የለኝም፣ እኔ ብቻዬን ነኝ፣ የማልጠቅም ሰው ነኝ፣ የማረባ ሰው ነኝ፣ እዚህ ምድር ላይ አላስፈልግም፣ በጣም በቃ ማንም የለኝም የሚሉ በጣም ብዙ 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 ረዳት የለሽ ነን የሚሉ የብዙ ሰዎች ሀዘንና ብሶት በዝቷል። ኦቨርኦል ብዙ ቦታ ላይ የምንሰማው እንደዚህ አይነት ድምፆችን ነው። ታዲያ ይሄ ነገር አይጋጭም ወይ? እግዚአብሔርን እናምናለን፣ እግዚአብሔርን እንፈራለን፣ የእግዚአብሔር አባታችን ነው ብለን የምናምን ሰዎች እንደው ትንሽ ማለት ኢቭን ቤተሰቦቻችንን እንደምናምነው የሆነ ባለስልጣን፣ የሆነ ባለ ሀብት፣ የሆነ አቅም ያለው ሰው እንደምናምነው ያህል እግዚአብሔርን እናምናለን ወይ? እሱ በጣም ሁል ጊዜ ጥያቄ ይፈጥርብኛል። ደግሞ የሚታይ ነገር ነው። እኛ አምላካችንን የምናመልከውና ወደ ቤተክርስቲያን የምንሄደው አንድም ስለምንፈራ ይመስለኛል። ብዙዎቻችን ስለምንፈራ እንዳንቀሰፍ የሆነ ነገር እንዳይመጣብን ምናምን ብለን ነው እንጂ በቃ አባታችን ነው፣ ነገሮቻችን ሁሉ በሱ መከናወን ይችላሉ፣ እሱ ሁሉ ማድረግ ይችላል ብለን ራሳችንን ውስጣችንን ነፍሳችንን ጣል አድርገን ምን ያህል እንከተለዋለን? የመከተል ጉዳይ ሳይሆን ብንከተለው ጥቅሙ ለራሳችን ነው። ህይወታችንን እሱ ላይ ብናስደግፍ፣ እሱ ላይ ብንመረኮስ ሌሎች ቁሳቁሶች፣ ሌሎች ባለሀብት ወይ ትልቅ ባለስልጣን ወይ ምድራዊ ነገሮች ላይ ከምናስደግፍ ፈጣሪያችን ላይ ብናስደግፍ፣ ፈጣሪያችንን ብናምን ኖሮ እያንዳንዱ ጥያቄያችን በምድርም በሰማይም ይመለስልን ነበረ እና ትልቁ ነገራችን ነገሮቻችንን እየዘጋብን እያስቸገረን ያለው የእምነት እግዚአብሔር ላይ ያለን እምነት ጥያቄ ውስጥ ስለሆነ ነው ብዬ ነው የማስበው። ደግሞም ነው እንደምናየው እንደዛ አምልኮት ስፍራዎቻችን እንደምናመልከው፣ እንደምናመሰግነው፣ እንደምናለቅሰው፣ እንደምንሆነው የዛን ያህል እምነት ቢኖረን ኖሮ የሀገራችን ታሪክ የሀገርን አይደለም የዓለምን ታሪክ መቀየር እንችል ነበር። ስለዚህ ልብና ኩላሊትን የሚመረምረው አምላክ ደግሞ እንደ ምድራዊ ሰው ምድራዊ ላይ እንዳለ እንደ አንድ ከላይ ውጫዊ ገጽታ ነው፣ ውጫዊ ሪያክሽንን እንደሚያይ አንድ አካል አለባበሳችንን መመላለሳችንን አይቶ ሁሉንም ነገር ሊያከናውንልን አይችልም። ምክንያቱም እሱ የሚፈልገው የእኛን በድን አካል የእኛን መመላለስ ሳይሆን
ውስጣችን ውስጥ ሶላችን ውስጥ ያለችውን ትክክለኛ ማንነታችንን፣ ትክክለኛ ነፍሳችንን፣ እምነታችንን፣ እሱ ላይ ያለንን እምነት፣ እሱ ላይ ያለንን ኮንፊደንስ ነው ማግኘት የሚፈልገው። ስለዚህ ያንን እዛ ነገር ላይ ምን ያህል ሁላችንም ራሳችን እናውቀዋለን። ምንም እዚህ ጋር ልንወሻሽም አንችልም። ደግሞ ማወቅ ያለብን ነገር እኛው ነን ተጠቃሚዎቹ እኮ። እሱን ስላመንን እሱ ላይ ስለተደገፍን ግራ ከሚገባን የሆነ ነገር ሆነ ብለን ወይኔ በቃ ደከመኝ። ኢቭን ይሄ አሁን አንድ ሰሞን ብንሄድ ይሻለናል ደከመን። ሰው ብቻውን ያንን አስቦ እንደዚህ አይነት ውሳኔ ውስጥ እንደማይገባ ይታወቃል። ከውጭ የሚገፋው ሌላ ኃይል እንዳለ ግልጽ ነው። ግን ለዛ ኃይል ራሳችንን አሳልፈን የምንሰጠው የምናጋልጠው እኛ ነን ነው። ምክንያቱም መጠጋት ሲደክመን መሄድ ያለብን ወደ እሱ ነው። ምክንያቱም ሸክማችሁ የደከማችሁ ወደ እኔ ኑ ያለን አምላክ አለን፣ አባት አለን። በቃ በእያንዳንዱ እንቅስቃሴያችን በእያንዳንዱ እርምጃችን አጠገባችን ሆኖ የሚከታተለን አምላክ አለን። ያንን ምን ያህል እናምናለን? እርግጥ ነው ብዙዎቻችን ኮንፊውዝ የሚያደርገን እኔም በልጅነቴ ግራ የሚገባኝ ነገር ነበረ። ማለት እግዚአብሔር ለሁላችንም አምላክ ከሆነ ለሁላችንም አባት ከሆነ ሁሉንም እኩል የሰው ልጅ እኩል ፈጥሮ የሚያይ ከሆነ ለምንድን ነው እንደዚህ የኑሮ ልዩነት ከአንዱ አንዱ የሚለያየው? እኛ ጥቁሮች ከነጮች ለምንድን ነው ላይፍ ስታይላችን ህይወታችን ለምንድን ነው በጣም የተለያየው ብዬ ሁል ጊዜ አስብ ነበር እና መልስ ስለማላገኝለት መጠየቁን ትቼ ዝም ብዬ መኖር መርጬ ነበር። ያው በልጅነት አይምሮ ስለሆነ ያው ፈርዘር መሄድ ደግሞ መልስ የሚሰጠን በወቅቱ አልነበረም። ላይ በወላጆቻችን በቤተሰቦቻችን እኮ ማየት እንችላለን። እስቲ ለምሳሌ ወላጆቻችን ሁሉን ነገር አሟልተው የሚያስፈልገን ነገር ሁሉ አድርገው አሳደጉን፣ አስተማሩን፣ የሚያስፈልገን ነገር ሁሉ አደረጉልን። ፋይናሊ ግን እኛ ውጤታማ ሳንሆን ስንቀር ተመልሰን እነሱ ጥገኛ ስንሆን ደስተኛ ይሆናሉ። ያ ማለት ነው እግዚአብሔርም ሁሉን ነገር አመቻችቶ ሁሉን ነገር አሟልቶ ሰጠን። ያንን ነገር ግን ባለመጠቀማችን በስንፍና እና በተለያየ ሰበብ አድርገን ስኬታማ ሳንሆን እንቀራለን። ከዛ ደግሞ መልሰን እሱን እናማርራለን። እና እንደውም አንድ አባባል ሰምቻለሁ ከዚህ በፊት ምን አለ፣ አንዱ ቤተክርስቲያን ይሄድና አንኳኩ ይከፈትላቸዋል፣ ጠይቁ ይሰጣቸዋል ብለህ አስተማርከን። ግን ያው እኔ ሁል ጊዜ እየመጣሁ አንኳኳለሁ፣ ሁል ጊዜ ጨቀጭቃለሁ፣ እኔን ግን አሰማኝም፣ ለምንድነው ማሰማኝ እያለ ይጮሃል። ሁሌ እንደዛ ይላል። እና አንድ ቀን እግዚአብሔር በጣም ተበሳጫል እና ምን አለው አሉ፣ ሁል ጊዜ አንኳኩ ትላለህ፣ አንተ ከውስጥ ሆነ ምን ነው የምከፍተው አለው እና በሩ ተከፍቶ ሬዲ ውስጥ ነው ያለው። ግን የሚያንኳኳው እሱ ከውስጥ ሆኖ ወደ ውጭ ነው የሚያንኳኳው። ያ ነው የሆነው የኛ ምንትን። ምክንያቱም እግዚአብሔር ፌቨር የሆነ ሰው የለው። ሁሉም ሰው ሁሉም ፍጥረት ለሱ እኩል ነው። ሁሉም እኩል ሆኖ የተፈጠረ አካል ተፈጥሯል በአምሳሉ። ሁላችንም በቃ እያንዳንዱን ነገራችንን ለእግዚአብሔር እኩል ነው። ማንም ከማንም ጥቁር ከነጭ፣ ነጭ ከጥቁር፣ ሀብታም ከድሃ፣ አውሮፓዊ፣ አሜሪካ፣ እንግሊዛዊ፣ አረብ ሀገር ምናምን፣ ኢትዮጵያ፣ ቻይና ምናምን የለም። ሁሉም የእሱ ፍጥረት ነው። ሁላችንም እኩል አድርጎ ፈጥሮናል። ይሄንን ስንል ብዙ ላይዋጥልን ይችላል። ምክንያቱም እኛም ወደን አይደለም የመጣንበት ያደግንበት አኗኗርና ካልቸር እንዲህ እንድናስብ አድርጎናል። ያንን ሀሳብ ነው ያንን አስተሳሰብ ነው አሁን እንድንቀርፈውና እርግጠኛ እንድንሆን ሙሉ በሙሉ እርግጠኛ እንድንሆን ማለት። ለምሳሌ እኛ አሁን የትራምፕ ልጅ ብንሆን ኦኬ ትራምፕ ይቅር፣ እዚሁ አፍሪካ እዚሁ ሀገራችን ላይ የአንድ ባለስልጣን ልጅ ብንሆን እንዴት ነው ኮንፊደንሳችን? እንዴት ነው በቃ
የሚሰማን አየር ላይ የተንሳፈፍን ያህል እኮ ነው የሚሰማን አይደል? ታዲያ እኛ እግዚአብሔርን የሚያክል የዓለሙ ገዢ የዓለሙ መሪ አባት ያለን ልጆች እሱ እኮ እውነት እንደው እስኪ ያ አባታችን የራሳችን አባታችን እንደሆነ እንደው በሙሉ ኮንፊደንስ እናምናለን። ብናምንማ ሪያክሽናችን እንዳልኳቸው ልክ የባለስልጣን ልክ የትራምፕ ልጅ ልክ የሆነ ባለሀብት ልጅ እንደሆነ አይነት ሪያክሽን እንደሆነ አይነት መተማመን እንደሆነ አይነት ኮንፊደንስ ይኖረን ነበረ። ግን አብዛኞቻችን የለንም። እንፈራለን። ፀጉሩን አንዷን ዘለላ የፈጠረ ሰው አለ። ልክ ራሳችንን ተጨንቀን ተጠበን እንደሰራን እና እዚህ እንዳሳደግን ካደግን እዚህ ነፍስ ካወቅን በኋላ የሆነ ራሳችን ላይ ጭንቅ ጥብብ የምንለው ነገር አለ። እኛ እኮ ሁሉ ነገር ሁሉ በሱ እኮ ነው። ሁሉ በሱ ፈጣሪያችን ነው ማለት እዚህም ያደረሰን ከምድር ከመፈጠራችን ጀምሮ እዚህ ደረጃ እንድንደርስ ያደረገን እሱ ነው። በሱ ፍቃድና በሱ ችሮታ ብቻ ነው። እንደተባለው ነው። ከፀጉራችን አንዷን ዘለላ አልፈጠረም። ስለዚህ ነገሮቻችን ሁሉ ያሉት በሱ ላይ ነው እና እሱ ላይ ምን ያህል እምነት እንጥላለን? ምን ያህል በሱ እንተማመናለን? ለዛ እኮ ነው ማለት የሆነ ነገር የሆነ ስራ ልንጀምር ስንል የሆነ ነገር ልናነሳ ስንል እንፈራለን። እምነት ቢኖረን ግን አንፈራም። በቃ እንሰራለን። ከዛ በኋላ የሚበርክ አካል አለ። መስራት ይጠበቅብናል። ምክንያቱም እንግዲህ አሁን እግዚአብሔር አያዳላም ካልን ነጮች፣ ጥቁሮች፣ አፍሪካው፣ አረብ ምናምን ካልን ለምን ኑሯችን ተለያየ የሚል ጥያቄ ይመጣል። እኔ ከ3 ዓመት ወዲህ እንግዲህ የተረዳሁትን እውነት ነው አሁን እንትን እምላችሁ። በልጅነቴ እንዳልኳችሁ ጥያቄዎች ነበሩ። እንደ እግዚአብሔር ካላዳላ ለምንድን ነው እንደዚህ በዚህ ልክ የተለያየ ነው? አሁን የተረዳሁት ነገር ምን እንደሆነ ታውቃላችሁ? እግዚአብሔር ሁሉን ነገር ሰርቶ ጨርሶ ነው የላከን። ሲስተም ነው የዘረጋለን። ሲስተም ገባችሁ? ሲስተም እኛ በምንጓዝ እሳትና ውሃ አለ። እጅህን ወደ ፈለግከው ዘርጋ። እሳት ነው ውሃ ነው። የማሰብ የማመዛዘን የመመርመር አቅም ሰጥቶናል። ስለዚህ የሚጠቅመንን የሚጎዳንን የሚያስኬደንን የማያስኬደንን እያንዳንዷን ነገር ማወቅ መመርመር አለብን። ምክንያቱም አቅሙን ሰጥቶናል፣ ካፓሲቲውን ሰጥቶናል። ስለዚህ እኛ የራሳችንን አሳይመንት የራሳችንን የቤት ስራ ሳንሰራ ነው ብዙውን ከእግዚአብሔር የምንጠብቀው። ግን የራሳችንን አሳይመንት መስራት ምክንያቱም የዓለም ሕዝብ በአጠቃላይ ሁሉም ልጁ ነው። አንዱን ስለማያዳላ ማለት ነው። የለፋ ያገኛል፣ የጠየቀ ይመለስለታል። እሹ ታገኛላችሁ፣ ጠይቁ ይሰጣችኋል፣ አንኳኩ ይከፈትላችኋል ብሏል። ከኛ የሚጠበቅ ይፈርታል። እኛ ያንን ይፈርት ሳንሄድ ያንን ሂደት ሳንሄድ ነው ሁሉንም እንደ እስራኤልን ከሰማይ መና አውርዶ እንዳበላቸው እኛም ከሰማይ መና እየጠበቅን ነው። ከዛ ያሁን በቃ እሱ ግን የዘረጋው ሲስተም አለ፣ የዘረጋው መስመር አለ። ባይ ዲፎልት በህይወት ጉዟችን ላይ ባይ ዲፎልት እየረገጥን የምንሄደው መንገድ መስመር ወደ ትክክለኛው መስመር ከመራን እድለኞች ነን። ካልመራን ደግሞ ውጤታችን ነው። ስለዚህ እያንዳንዱ አሁን በህይወታችን ላይ እያሳለፍናት እየሄድንባት ያለነው መንገድ በአጠቃላይ ተሆኖብን ተደርጎብን የሆነ ተፈርዶብን እንደው ተጥሎብን ሳይሆን በማወቅም ሆነ ባለማወቅ እኛ ራሳችን የመረጥነው ነው። ጥሩ ላይ ካለን እኛ ራሳችን የመረጥነው ነው። ምክንያቱም እግዚአብሔር ሁሉንም እኩል አድርጎ ፈጥሯል። በዛኛው መንገድ ከሄድክ በትክክለኛው ያንን ስርዓቱንና መስመሩን ጠበቀ ከሄድክ የሚገባ ሽልማት የሚገባ ህይወት ታገኛለህ። ከመስመሩ ከሳትክ ደግሞ ያው ለዛውም የሚገባውን ህይወት መጥፎም ቢሆን ለእኛ ለሰራነው ላደረግነው ለሄድንበት መንገድ የሚገባውን እናገኛለን።
ስለዚህ ምድር ላይ የሚከሰትብን የሚሆንብን ነገር በአጠቃላይ አውቀንም ይሁን ሳናውቅ እኛ በራሳችን ላይ እያደረግን ነው። ይህንን መጀመሪያ ማመን አለብን እንጂ እግዚአብሔር ስለሌለን፣ እግዚአብሔር ስለሚያዳላ፣ እግዚአብሔር ለሆነ ሰው ጥሩ ለሆነ ሰው ምናምን ስለሆነ በፍጹም አይደለም። ስለዚህ ምን እናድርግ? መስመሩን ፓተርኑን የምንረግጠውን አሁን እኔ ባለፈው ያልኩት በዕውር ድንብር አይኔን በመሀረብ ታስሬ እንደመሄድ ነው የሄድኩት 30 ምናምን ዓመቴን ያልኩት ያ ነው። አብዛኞቻችን ማጆሪቲዎቻችን እየሄድን ስንመጣ የነበረው እንደዛ ነው። እኛም አይፈረድብንም። ወላጆቻችን፣ አስተዳደጋችን፣ ኤንቫይሮንመንታችን አላሳየንም። የሰጠንን ነው ይዘን ሄድ ነው። ግን ኋይ ብሎ መጠየቅ ጠያቂ ትውልድ መፈጠር አለበት። ለምን በዚህ መንገድ ሆነ? ለምን በዚህ መንገድ አሁን እግዚአብሔር እንዴት እግዚአብሔር አያዳለም ለምን ብለን መመርመር። ልክ እንዴት ነው ስንመረምር የሆነ ቻሌንጅ ሲመጣ ስንጠይቅ መልሱንም የሚሰጠን እሱ ነው። ምክንያቱም የሚፈልገው ያንን ነው። ቆፍሩ አንኳኩ ይባላል። መፈለግ አለብን፣ መሞከር፣ የሆነ ስቴፕ መራመድ አለብን። ስለሰጠን አቅሙ ስላለን ማለት ነው። ያንን የመጠየቅ ያንን የሚያስብ ሰንተን ካልተው ነው በስተቀር ያንን የሚያስብ ንጹህ አእምሮ ሰጥቶናል። ስለዚህ አሁን ማወቅ ያለብን ነገር ምንድን ነው? በገባንም ሰዓት በሚገባንም ሰዓት እግዚአብሔር ሁል ጊዜም ለኛ አለን። እሱን እርዳታውን በጠየቅንበት እሱን በፈለግንበት እኛ በሞከርንበት ነገር ሁሉ እሱ ይባርከናል። ኃጢአትና ሰው የሚጎዳ አይሁን እንጂ እሱ በጣም የሚወደን የሚሳሳልን ከወላጆቻችን ከማንም በላይ ወላጆቻችን ሲጀመር አደራ ተሰጡ እንጂ እኮ ዋናው ፈጣሪያችን እግዚአብሔር ነው። አደራን የሰጣቸው እኛን ለእነሱ አደራ ሰጣቸው እንጂ የእኛ ባለቤት እሱ ነው። ታዲያ ወዴት ነው ማለት እሱን ያላመንን በሱ ላይ ያልተመረኮዝን ማን ላይ መመርኮዝ እንችላለን? ሁሉ በሱ ሁሉ በእጁ ሁሉ በደጁ። ስለዚህ እምነታችንን መጀመሪያ ሙሉ እና ምንም ነገር ለመስራት ስንጀምር እንዲህ ቢሆንብኝስ፣ እንዲህ ቢሆንስ፣ እንዲህ ቢሆንስ ኖ የሚያከናውን አምላክ አለ። እኛ በንጹህ ልብ በትክክለኛነት በሀቅ እንጀምር። ከዛ የሚከውንልን ግን ፈጣሪያችን አለ። ሁሉ በእኛ እኮ የሚያልቅ አይደለም። እርዱኝ እረዳቸዋለሁ እንዳለው ከኛ ትንሽ ጥረት ነው የሚጠየቀው። ከኛ ትንሽ ስቴፕ መሄድ ነው የሚጠየቀው። እግዚአብሔር እኮ ምንም ሳናደርግ ሊሰጠን ይችላል። ግን ያ ድል ድሮ በአዳም ጊዜ ይቀራል። ገነት አይደለም ያለ ነው። ለፍተህ ጥረህ ግረህ ዘርተህ ኑር ነው የተባለው። ስለዚህ በአዳም ጊዜ ቀርቷል። ምድር ላይ ነው ያለ ነው። ምድር ላይ እስካለን ድረስ ለፍተን በላባችን በወዛችን ነው የምንኖረው። ያ ላብና ወዝ ግን ዝም ብሎ መልፋት ብቻ እንዳይሆንብን እሱን ይዘን አምላካችንን ተመርኩዘን እሱ ላይ ተደግፈን ስናደርገው ነው ተባርኮ። ለሱም ደግሞ ምን ይለናል? የዘራውን ታጭዳለህ። ዘርቶ ማጨድ ቀላል ነገር ነው። እኛ ዘርቶ ማጨድ የገነት መግባት እና ሲኦል መግባት ይመስለን ነበር። እኔ እንደዛ ነበረ ለረጅም ጊዜ የሚመስለኝ፣ ግን አይደለም። ለካ እያንዳንዱ ህይወቴ ዘር እየዘራው ያንን እያጨድኩ ነው እየመጣ ያለሁት። ግን የምዘራው ዘር ምንድን ነው? መቼም ገበሬ እያወቀ አረም ወይም የሆነ ዘር አይዘራም። ሌላ አረም ለማጨድ የማይረባ ደካማ ዘር አይዘራም። ምርጡን ዘር ነው መርጦ የሚዘራው። ስለዚህ እኛም የምንዘራውን ዘር ምርጡን ዘር አውቀን መዝራት አለብን። የምንዘራውን ማወቅ አለብን። እሱ ላይ ነው አሁን ብዙ እየተሸወድን ያለ ነው። ስለዚህ እግዚአብሔር ሁሌም ከኛ ጋር ስለሆነ በዘረጋልን ሲስተም በዘረጋልን ስርዓት ምድርን በእያንዳንዱ በእኛኛ ለሰው ልጆች የህይወት እንቅስቃሴ ያስቀመጠው እያንዳንዱ ስርዓትና ህግጋት አለ። መጽሐፍ ቅዱስ ላይ ቁጭ ብሏል። ሁሉም ነገር አለ። ሁሉም ነገር ባይገርማችሁ እኛ ስለማናስተውል ስለማንሰማ ስለማናይ ነው እንጂ አይናችንን ከፍተን እየሰማን እያየን እግዚአብሔር ምን ይላል
የእግዚአብሔር ፍቃድ ምንድን ነው እያለን ብንሄድ ኖሮ የተሳሳተ አቅጣጫ ውስጥ አንገኝም ነበረ። የምናገኘውን የህይወት ውጤት አናገኝም ነበር። ስለዚህ መጀመሪያ የእግዚአብሔርን ሕግጋት ማወቅ እንጂ እሱ ሁልጊዜም የሚወደን ሁልጊዜም ብርቆቹ ነን። በነገራችን ላይ እግዚአብሔር እኮ ከኛ በላይ ጉዳይ የለውም አይደል? አለው እንዴ? ምንድን ነው አሁን እኮ ምን እያደረገ ነው ያለው? እግዚአብሔር እኮ እኛን እያየን ነው። ደግሞ ምንም ብንሳሳት፣ ምንም ብናጠፋ፣ ምንም ኃጢአት ውስጥ ብንሆን፣ ምንም ብንጎሳቆል መመለሳችንን መምጣታችን ነው እንጂ የሚፈልገው ድክመታችንን ከኛ በላይ ያውቃል። ደካማነታችንን ከኛ በላይ ያውቃል። ሁል ጊዜም የምንመለስበትን ልቦና የምንገዛበትን ጊዜ ነው የሚጠብቀው እንጂ እሱ ኃጢአተኛ ነው አጠገቤ እንዳይደርስ አይለንም። እሱ ወድቋል አይኑን እንዳላየው አይለንም። እንደምድር ሁሌም እንደ አዲስ እድል እየሰጠን ሁሌም ልክ አባት እንዴት ነው ልጁ ውርሱን ተካፍሎ ከሄደ በኋላ የድርሻውን ወስዶ ከሄደ በኋላ ልክ አልቆበት ያንን ድርሻ ጨርሶ በአባቴ ቤት አሽከር ሆኜ ብኖር ይሻላል ብሎ ሲመጣ አባቱ ልክ እንደ ብርቅ ነው ደግሶ ልጄ ብሎ የተቀበለው። ያ ማለት እግዚአብሔር ነው። እኛ እንድንመጣ እሱን እንድንጠይቀው ነው እንጂ የሚፈልገው ያለፈ ያረጀ ፋይላችንን ገልጦ እያሸማቀቀ የሚያኖረን አምላክ አይደለም። ስለዚህ ከሱ ውጭ ማንም ስለሌለ እሱን ካመንን ነገሮቻችን ሁሉ በምድር ላይ ያልቃሉ። ምክንያቱም ዘርተን ነው የምናጭደው፣ የምንዘራውን ማጨዳችን አይቀርም። ስለዚህ የምንዘራው ላይ ተጠንቅቀን መልካም መልካሙን እየዘራን ከሄድን በጣም የሚወደን በጣም ሁሉ በእጁ ሁሉ በደጁ የሆነ አምላክ አለ። ስለዚህ ነገሮቻችንን ሁሉ ያከናውንልናል። ስለዚህ መጀመሪያ በጣም ማመን በሱ እንመነው። በቃ ማመን ብቻ ነው ያለን፣ ሌላ ምርጫ የለን። በቃ በሱ በእግዚአብሔር እንመን። ጽኑ እምነት፣ የማያወላውል እምነት ይኖራል እንደ ኢዮብ ማለት ነው። ፈተና ይመጣል። አዎ ምድር ላይ ነን፣ መፈተናችንም አይቀርም ምድር ላይ ነን። ግን ያንንም ፈተና ልናልፍ የምንችለው እሱ ላይ ስንመረኮዝ ብቻ ነው። ማወቅ ያለብን ምንም አይነት ፈተና፣ ምንም አይነት ችግር፣ ምንም አይነት ስቃይ ቢመጣ ምድር ላይ እስከሆንን ድረስ ህይወት እንደዚህ ናት። እኛ ስለማንወደድ እግዚአብሔር ስለማይወደን ስለማይፈልገን ስለጠላን አይደለም፣ በምክንያት ነው ወደዚህ ምድር ያመጣን። ስለዚህ የቱንም ያህል ፈተና ቢበዛብን ፈተናውንም የሚያሳልፈን እሱ ነው። ስለዚህ ከሱ ውጭ ወዴትም መሄድ አንችልም። ስለዚህ እሱ ሁሉን ማድረግ በቃ አንዳንዴ መሸነፍ አለብን። አሁን እኛ ብዙ ችግራችን አንሸነፍ። የሆነ ፈተናም ሲመጣ በራሳችን ብቻ መፍትሄ የምናመጣ ይመስለናል። በራሳችን እንታገላለን። ኖ እስቲ እንሸነፍ። በቃ አልቻልነውም፣ በቃ ፈጣሪ እንደምታደርግ አድርገኝ ብለን ለሱ እንስተው። በቃ እኛ እንሸነፍ፣ ትውት እናርገው። በቃ ይምጣ ምንም ይሁን በቃ ትውት አድርገን ለሱ እንስተው ሸክማችንን። እሱ በጣም ያቀበታል። የተፈተንን እስካልመሰለ የተቸገርን እስከማይመስለን ድረስ አሳልፎ ያሳየናል፣ ሳናቀው ማለት ነው። በህይወታችን እኮ ብዙ ከዚህ በላይ በጣም ብዙ ከባድ ናቸው። በጣም እንዴት እናልፋቸዋለን፣ ሰዎች እንዴት ያልፏቸዋል ያሉን ጊዜያቶች እኮ አልፈን ነው እዚህ የደረስነው። ስለዚህ ወደፊት ለመጓዝ ህይወታችንን ስኬታማ ለማድረግ ጥሩ መስመር ያለው ህይወት ለመኖር ሌላ ምንም ምርጫ የለንም። እግዚአብሔርን ማመንና ማመን ብቻ፣ አምላካችንን ማመንና ማመን ብቻ። ከሱ ውጭ እኛ ምንም አይደለም። ስለዚህ እሱ ላይ ያለንን እምነት በዋናነት በነገሮቻችን ሁሉ ነው፣ በስራዎቻችን፣ በግንኙነቶቻችን፣ በትምህርታችን፣ በእያንዳንዱ የህይወት እንቅስቃሴያችን ሁሉ ፈጣሪያችንን ካመንነው ማናልፈው የማያልፍ የማናልፈው ችግር የለም። የማናልፈው
መሰናክል የለም፣ የማናገኘው ስኬት የለም። እሱ ላይ ጽኑ እምነት ብቻ ነው ሊኖረን የሚገባው። ቤዚኩ በጣም መሰረታዊ ነገር እሱ ስለሆነ ማለት ነው። እና ይህን እላቸዋለሁ። በሁለተኛ በራሳችን ላይ እንመን ያመለው ደግሞ ያው ነው፣ ተያያዥ ነው። በእግዚአብሔር ስናምን በራሳችንም በዛው እያመን ነው ማለት ነው። ምክንያቱም በጣም የሚወደን ንጉስ አባት ያለው ሰው ያለው ልጅ በጣም ተወዳጅ ልጅ ነው ማለት እኔ ማልጠቅም፣ እኔ ማረባ፣ እኔ አቅም የሌለኝ፣ እኔ ደካማ ነኝ አይልም ማለት ነው። ምክንያቱም ንጉስ አለዋ። ንጉስ ያለው ሰው እንዴት ደካማ ነው? ንጉስ አባት ያለው ሰው፣ የነገስታት ንጉስ አባት ያለው ሰው በሰው እኛ እኮ በጣም አሁን የገሌ ድል ብለን እንትን የምንለው እድል ከተባለ እድላችን ምንድን ነው? ሰው ሆነን መፈጠራችን ነው። እንስሳ ሆነን ልንፈጠር እንችል ነበር። ድመት ሆነን ልንፈጠር እንችል ነበር። ፈረስ ሆነን ልንፈጠር እንችል ነበር። ውሻ ሆነን ልንፈጠር እንችል ነበር። ግን ሰው ሆነን ተፈጠርን። ያ ነው በቃ የመጀመሪያውና ዋናው ትልቁ እድላችን ሰው መሆናችን ብቻ ነው። ከዛ በተረፈ ሰው ሆነን በአምሳሉ እስከተፈጠርን ድረስ እኛ የማንችለው እኛ ማድረግ የማንችለው አንዳችን የሰው ልጅ ያደረገው ማለት ነው። የሰው ልጅ ያደረገው ቶማስ ኤዲሰን ይሁን ቢልጌት ይሁን ማንም ይሁን ያደረገውን ማድረግ የማንችልበት ምንም ምክንያት የለም። ስለዚህ እኔ በቂ ነኝ ብለን ማሰብ መቻል አለብን። ለምን መሰላችሁ? አሁን ይሄንን ካላሰብነው እኔ እችላለሁ፣ እኔ ማድረግ እችላለሁ፣ እኔ በቂ ነኝ ብለን ካላሰብን አንነሳም። አሁን ትልቁ ችግር ይሄ ነው። አሁን ብዙ ጊዜ ሞቲቬሽናል ስፒቾች ላይ ብዙ እንትኖች ይነሳሉ። ግን ሰው ያልተረዳው ነገር ምንም ነገር ቢሆን ከእምነትና አሁን ማመንን ቅድም የሚያነሳሁት በእግዚአብሔር ማመን ከዛ በራስ ማመንን ያነሳሁት እችላለሁ ማድረግ እችላለሁ ብለ እምነት በራስ ላይ ከሌለ ምንም ለማድረግ አትነሳም። አቅምህን ሁሉ ተጠቅማ አትሄድም። ስለዚህ የግድ መጀመሪያ ማመን አለብን። ሞቲቬሽናል ስፒቾች የሚሰሩት ይሄንን ነው፣ ግን ፈትፍተው አያጎርሱ። ካመንክ መነሳት መሄድ መጀመር አለብን። መንቀሳቀስ መቻል አለብን። ካልተንቀሳቀስክ ምንም የሚፈጠር ነገር የለም። ቤት ላይ ቁጭ ብለህ እችላለሁ ብትል ምንም ትርጉም ምንም መፍጠር አይቻልም። ስለዚህ ደግሞ ሰው መቻሉን ያመነ ሰው እኔ አይቻለሁ፣ ብዙ ሰው እንደሚችል ማድረግ እንደሚችል ያ ነገር እንደሚሳካ ካመነ ሰው ምንም ያደርጋል። መጀመሪያ ማመን ነዋ። ካመነ ያደርጋል። አሁን ትልቁ ችግር አይምሯችን ራሱ የተፈጠረው እንደዛ ነው። ያመነውን ነገር እንዲያከናውነን ነው የተፈጠረው። አሁን እኛ የምናምነው መቻላችንን ሳይሆን አለመቻላችንን ነው። ለዛ ነው ቻሌንጅ የሚሆንብን። ትችላላችሁ ሲሉን ቻሌንጅ ይሆንብናል። ምክንያቱም እኛ አስቀድመን አንችልም ብለን አምነን ሰጥተን ቁጭ ብለናል። ግን እንደምንችል ካወቅን ኦኬ እችላለሁ፣ ለካ በዚህ መልክ ነው የተፈጠርኩት፣ ለካ እንደዚህ አይነት እንትን አቅም አለኝ ለካ። ስለዚህ እንዴት ላድርገው ብለን ሰርች ማድረግ እንጀምራለን፣ ማጥናት እንጀምራለን። እንዴት ላድርገው፣ ምን ልስራ፣ ምን ላከናውን፣ በየት ልሂድ፣ እንዴት ልሂድ፣ በዚህ መንገድ ካልሆነ በዚህ መንገድ ደግሞ ልሞክረው፣ በዚህ መንገድ ካልሆነ በዚህ። ለምን እችላለሁ፣ እገሌ ጋር መድረስ እችላለሁ፣ ማንም እንደሆነ መሆን እችላለሁ ካል የሚመጡ መሰናክሎች ድንገት ሄደን ባይሳካ እንኳን የምናስበው ይሄ መንገድ አልሰራም፣ ስለዚህ በዚህ መንገድ ልሞክረው፣ ይሄ መንገድ አልሆነም፣ ስለዚህ በዚህ መንገድ እንጂ አለመቻላችን ጋር በቃ ለኔ አልሆነም ብለን ጋር አንደርስም። በቃ ካመንን አመንን። ስለዚህ እሱን ነው ማመን ያለብን። እንችላለን፣ ምክንያቱም የሚችል አምላክ ስላለን እና ሙሉ አድርጎ ስለፈጠረን ማለት ነው። እንድንችል አድርጎ ስለፈጠረን ሁሉን ነገር እንድንችል አድርጎ ስለፈጠረን ምንም ጥፋት ቢኖርብን ምንም ስህተት ቢኖርብን ያለፈ ብዙ እንትኖች ቢኖርብን ምድር ነን፣ ምድር ላይ ነን፣ ሰዎች ነን፣ እንወድቃለን፣ እንነሳለን። የኑሮ ሂደት ነው። ስለዚህ በባለፈው ታሪካችን በባለፈው ስህተታችን
ነጋችንን ማጨለም፣ ነጋችንን ራሳችንን መጥላት፣ ራሳችንን መውቀስ እና አቅመቢስ ሆነን መቀመጥ የለብንም። አቅም አለን። ሁሉንም ነገር ማሳለፍ እንችላለን። ያለፈ አልፏል። መሄድ ያለብን ወደፊት ነው። ስለዚህ ያንን ለባለፈው ስህተት ዛሬን እና ነገን ከምንከፍል የባለፈው እንደባለፈ ትተን ወደፊት ግን አቅማችንን ተጠቅመን እዚህ ምድር ላይ መፈጠራችን እስካልቀረ ድረስ መኖራችን እስካልቀረ ድረስ በደንብ ኖረን ለሌሎች ተርፈን ለሌሎች ብርሃን ሆነን የተፈጠርንበትን ዓላማ አሳክተን ማለፍ አለብን አይደል? ስለዚህ ያ ደግሞ የሚጀምረው ለሌሎች መጀመሪያ መትረፍ የሚጀምረው ከራሳችን ስንተርፍ ለራሳችን ስንሆን ራሳችንን መጀመሪያ ስንወድ ራሳችንን ስናከብር ራሳችንን ቫሊው ስንሰጥ እንችላለን ስንል አቅማችንን ስናቅ መጀመሪያ አቅማችንን ማንነታችንን እንወቅ። ኢቭን ባለፈው የሆነ እንትን ላይ እሸቱ ምን ሲል ሰማሁት፣ በጣም ኢምፕረስ ያደረገኝ ነው። ሌላው ቢቀር ሌላ ሁሉ ቢቀር እኛ ሰው በመሆናችን እኛን ምንም በማይጎዳን ደም የስንት ሰው ህይወት ማዳን የምንችል ሰዎች ነን። ሌላው ሁሉ ቢቀር ደማችን እንኳን የብዙዎችን ህይወት ያስቀይራል። ሌላው ኦርጋናችን እንደ ኦርጋን እንኳን ማለት ነው። ከዛ በተረፈ ግን የምንሰራው ነገር አእምሯችንን ስንጠቀም አቅማችንን ሁሉ ስንጠቀም ለሀገራችን አይደለም ለዓለም የምንተርፍ አቅም አለን። እንደዛ ሆነን ስለተሰራን ነው እኮ በቃ ምንም ሰው ስለሆንን ማለት ነው። ሰው ስለሆንን ሰው ብቻ ስለሆንን በአምላካችን አምሳል ስለተፈጠርን፣ ስለዚህ ያንን ማመን ማወቅ አለብን። እስከ ዛሬ ካላወቅን ዛሬ ማወቅ አለብን። እስከ ዛሬ ካላመንን ዛሬ ማመን አለብን። ግድ ነው። በቃ አለና እዚህ ምድር ላይ አለን እና እንደዚህ ሆነን ተፈጥረናል። ሰው ሆነን ተፈጥረናል። እኔ ምንም ምክንያት ሰበብ ከእንትን ውሃ ያነሳል ማለት አካል ጉዳት ቢሆን ምንም እጅ እግር ሳይኖራቸው ታምር የፈጠሩ ሰዎች አይተናል። የቤተሰብ ከርስ የቤተሰብ የባክግራውንድ አመጣጥ አካሄድ ቢሆን ከስንት መከራ ከስንት ስቃይ ከስንት እንደው ሰው በዚህ ውስጥ ያልፋል ብለን ከሚገርም ስቃይ ውስጥ አልፈው ትልልቅ የሆኑ ሰዎች አሉ። በቀላሉ ኃይሌን ማየት ይቻላል። አሁን ኃይሌ በጣም ይገርመኛል። ማለት ገጠር ነው ያደገው፣ ገጠር ነው የተወለደው። ትምህርት ሩቅ ቦታ እየሄደ ነበር የሚማረው። ስለዚህ ቶሎ መድረስ ስለማይችል በሩጫ ነበር ትምህርት ቤት ለመድረስ ረጅም ኪሎ ሜትር ሄዶ የሚደርሰው። ግን እንደዛም ሆኖ ሲደርስ እየረፈደበት ነበር የሚደርሰው። ስለዚህ አስተማሪዎቹ ይቀጡታል፣ ያንበረክኩታል፣ ቅጣት ይደርስበት ነበረ። ስለዚህ ከዛሬ ነገ ፍጥነቱን ለማሻሻል በሚያደርገው ትግል መጨረሻ ላይ ማርፈድ አቆመ። የሩጫ ክህሎቱ በጣም ዳበረ ማለት ነው። ዛሬ ላይ ምን አደረገ? ያ የሩጫ ክህሎት እንደዚህ ከራሱ አልፎ በዓለም ዙሪያ የሀገሩን ባንዲራ የሚያውለበልብ የሚያስጠራ የብዙዎች የስራ እድል የሚያመቻች አይከን ብለን የምንጠራው ታላቅ ሰው ሆነ። ስለዚህ ኃይሌ ከዛ ከገጠር ከእንደዚህ አይነት ሁኔታ መጥቶ እዚህ መድረስ ከቻለ በተመቻቸ ሁኔታ ላይ ያደግነው እኛ እንዴት ምንም መሆን አንችልም? እንዴት የሆነ ቦታ መሆን አንችልም? ስለዚህ ለኃይሌ የተለየ የተሰጠው ነገር የለም። እንደውም ከሌሎቻችን ከአብዛኞቻችን እንደ እድል ብናየው እድለኛ አልነበረም ልንል እንችላለን። ግን ችግሩ የነበረውን ነገር ወደ እድል ቀየረው። ስለዚህ እኛም አሁን ማወቅ ያለብን ነገር ያ ኃይሌን ድራይቭ ያደረገው አቅም እሱን የነዳው እሱን እዚህ ያደረሰው ኃይል እኛም ጋር አለ። ማውጣቱ ላይ ነው መጠቀሙ። ያንን ለመጠቀም ደግሞ በራሳችን ማመን እኛ እንዳልኳችሁ ነው። በጣም የንጉሱ የሀያላን ሀያል
በጣም የታላቁ የእግዚአብሔር ልጆች ነን። ዛቲ ጾል የእሱ ልጆች ከሆንን ደግሞ ፈልገን የምናጣው ነገር የለም። እሹ ታገኛላችሁ፣ እግዚአብሔር አይዋሽም ብሎናል። ስለዚህ ቁጭ ብለን መሻት ነው ያለብን። እነዚህ ሁለት ነገሮች ላይ በጣም እርግጠኛ ከሆናችሁልኝ፣ ሁለት እምነቶች ላይ በጣም እርግጠኛ ሆነን ከሰራን በቀጣይ ደግሞ ሌሎች ብዙ የህይወት እውነታዎች ስላሉ ዘግይቶም ቢሆን የተረዳኋቸው ሼር አደርጋችኋለሁ። ለአሁኑ ግን እንደዚህ አይነት ሁለቱ እምነታችሁ ላይ ጸንታችሁ ቆዩ፣ ጽኑ ሁኑና ቆዩ። ከዛ በኋላ ቀጣይ እንዴት ወደ ተሻለ ከፍ ወደ ያለ ህይወት እንደምንሄድ አብረን እንደምንሄድ እንነጋገራለን፣ እናያለን። ለዛሬ በዚህ አበቃለሁ። በጣም አመሰግናለሁ። እወዳችኋለሁ። ላይክ አድርጉኝ። ሀሳቤ ከተመቻችሁ ለጓደኞቻችሁ ለሌሎችም ሼር አድርጉ። ሰብስክራይብ አድርጉ፣ ኮመንት አድርጉ። በሚቀጥለው ቪዲዮ እስክንገናኝ ድረስ ክበሩልኝ።